መግባቱ ያሳዝነኛል። ስለሰሞኑ ጉዳይ ሳወራው ጭራሽና እድሜሽ ስንት ነው? በጣም ነው የማፈቅረው፣ ስሜቴን ያውቃል። ብዙ ሰው እኔና ዳኒን ፍቅረኛ አድርጎ ነው የሚወስደን። ሲጀመር ዲጄሊ ብቻ አይደለችም። በቀን 3 መብላት ብቻ ነበር የሚፈልገው፣ ግን ፈጣሪ ከዛ በላይ ሰጠኝ። ሰው ይጠቅመዋል፣ እኔን አይጉድኙ እንጂ ችግር የለውም ነው የሚለው። ሰው እንደዚህ አይነት ሰውን በወደውም ኖርማል ነው። በቃ ምሳ አልበላውም ዳኒ ካልኩት ነይ በቃ መብላት ከባድ ነበር የዛን ታይም። ሰው ያንን ሰው አፈቀርሽ ብባልም ኖርማል ነው። ዛሬም ዳኒ ነገም ዳኒ ማለት ፈራና በቃ ቀራለሁ። አንዳንዴ አልደውልለትም፣ አላገኘውም ምናምን። አሁን ላይ ዲጄሊ ነው የሚያፈቅራት። ልቀና ነው ማለት ነው እንደዛ ከሆነ። እኔ ደግሞ ስለ ዳኒ ሲወራ ለምን እንደዚህ ስሜቴ እንደሆነ አይገባኝም። ግን ትናንትና የኔን መጥፎ ጎን አላካፍላቸውም። እሱ ለእኔ ያለውን ስሜት ከዚህ በፊት የነበረውን ስሜት አላውቅም። ለዳኒ ያለኝ ስሜት ጥልቅ ነው። እንዴት ልሁን እኔ አንተ ደሃ ባይሞላልኝ ምን ከዚህ ባጣም ልቤ ግን ነው የፍቅር ሀብታም። መግባቱ ያሳዝነኛል። ስለሰሞኑ ጉዳይ ሳወራው ጭራሽና እድሜሽ ስንት ነው? በጣም ነው የማፈቅረው፣ ስሜቴን ያውቃል። ብዙ ሰው እኔና ዳኒን ፍቅረኛ አድርጎ ነው የሚወስደን። ሲጀመር ዲጄሊ ብቻ አይደለችም። በቀን 3 መብላት ብቻ ነበር የሚፈልገው፣ ግን ፈጣሪ ከዛ በላይ ሰጠኝ። ሰው ይጠቅመዋል፣ እኔን አይጉድኙ እንጂ ችግር የለውም ነው የሚለው። ሰው እንደዚህ አይነት ሰውን በወደውም ኖርማል ነው። በቃ ምሳ አልበላውም ዳኒ ካልኩት ነይ በቃ መብላት ከባድ ነበር የዛን ታይም። ሰው ያንን ሰው አፈቀርሽ ብባልም ኖርማል ነው። ዛሬም ዳኒ ነገም ዳኒ ማለት ፈራና በቃ ቀራለሁ። አንዳንዴ አልደውልለትም፣ አላገኘውም ምናምን። አሁን ላይ ዲጄሊ ነው የሚያፈቅራት። ልቀና ነው ማለት ነው እንደዛ ከሆነ። እኔ ደግሞ ስለ ዳኒ ሲወራ ለምን እንደዚህ ስሜቴ እንደሆነ አይገባኝም። ግን ትናንትና የኔን መጥፎ ጎን አላካፍላቸውም። እሱ ለእኔ ያለውን ስሜት ከዚህ በፊት የነበረውን ስሜት አላውቅም። ለዳኒ ያለኝ ስሜት ጥልቅ ነው። እንዴት ልሁን እኔ አንተ ደሃ ባይሞላልኝ